በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ስር የምትገኘዋ የጎጆ አርሴማ ቤተ ክርስቲያን ሕንፃ በመሰራት ላይ እንዳለ ሰፊ ሕዝባችን በሀገር ውስጥ በውጭ ያላችሁት እንደምታውቁት በዛሬው ዕለት ግንቦት 10 ቀን 2017 የሳር ክዳኗ በመጠናቀቅ ላይ ነው ያለው። እዚህ ደረጃ ላይ ደርሰናል። በሀገር ውስጥ በውጭም ያላችሁ ትውልደ ኢትዮጵያውያን ቤተክርስቲያን ስትገቡ የነበራችሁ የሰማዕቷ ወዳጆች አሁንም በመጠናቀቅ ላይ ስለሆነ በጸሎታችሁ እንዲሁም በእውቀታችሁ፣ በሀብታችሁ፣ በንብረታችሁ ላገዛችሁ በያላችሁበት እግዚአብሔር ይባርካችሁ። የሰማዕቷ በረከት ረድኤት አይለያችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። የእግዚአብሔር ጥበብ አይለያችሁ። በሀገር ውስጥም በውጭም የምትኖሩ ትውልደ ኢትዮጵያውያን አሁን የሰማዕቷ እናታችን የቅድስት አርሴማ በሳር የሚሰራው ቤተ ክርስቲያኗ እዚህ ደረጃ ላይ ደርሷል። ከ180% ተጠናቋል። ማቴሪያሉም ከኢትዮጵያ፣ ባለሙያዎቹም ኢትዮጵያውያኖች አሁን እዚህ ላይ ጣሪያው ላይ የምታዩቸው ይህንን እንዲህ አስበው እያሳመሩ ያሉት የሰማዕቷን ቤተ መቅደስ ቤተ ክርስቲያን የሳር ክዳን ከዳኞች ኢትዮጵያውያኖች ናቸው። ስለዚህ አሁን በመጠናቀቅ ላይ ነው ያለው። ሁላችሁም በያላችሁበት ደስ ይበላችሁ። ልጆቻችን የእግዚአብሔር ሰላም ይጠብቃችሁ። ከዚህ በመቀጠል የማስተላልፈው ነገር ቢኖር የምታዩት ነው። ቤተ ክርስቲያኑ በመጠናቀቅ ላይ ያለው ከ180% ተጠናቆ 20% ነው የቀረው። በር መስኮቶች ተቀርበው ስራው አሁን የሳር ክዳኑ በመጠናቀቅ ላይ ነው ያለው። ከዚህ በመቀጠል ቤተክርስቲያን ስጥረት የነበራችሁ በመላው ዓለም ያላችሁት የደብሩን አካባቢቻላችሁን ያክል እንድታግዙ ብለን ጨርሰን በዚሁ በሰኔ ወር ውስጥ ጨርሰን ሰማዕቷ ቅድስት አርሴማ ወደዚህ ወደ መቅደሷ እንድትገባ ሁላችሁም ድጋፋችሁ እንዳለ በውስጥ የሚያስፈልጉ ንዋያተ ቅድሳት በአጠቃላይ አሁን የቀረ የስራ ቢኖር መስታወት መግጠም፣ ስዕለ አድኅኖ፣ የመሬት ወለል እነዚህ ናቸው የቀሩት። ከላይ የምታዩት የሳር ክዳኑ በመጠናቀቅ ላይ ነው ያለው። ሁላችሁም ደስ ይበላችሁ ኢትዮጵያውያን። በዚሁ አጋጣሚ መምጣት የምትችሉ መጥታችሁ ይህችን ተአምረኛዋን የጎጆ አርሴማ ቤተ ክርስቲያን እንድታዩ ጋብዘናችኋል። ሌላው መምጣት የማትችሉ ባላችሁበት ይህችን ቤተ ክርስቲያን እንድትረዱ የደብሩን አካውንት አስተላልፍላችኋለሁ። 10,035 79 33 84 ነው። የኢትዮጵያ ንግድ ባንክ ነው። ደግምላችኋለሁ። 10,035 79 33 84 የኢትዮጵያ ንግድ ባንክ ነው። ቦሌ ቡኒ ቅዱስ እግዚአብሔር አብ የጎጆ አርሴማ ብሎ ይከፍትላችኋል። ይህንን አቅማችሁ በፈቀደ ባላችሁበት ሆናችሁ አድሬስ ብታደርጉ ብታግዙ በቀጥታ ይደርሳል ማለት ነው። ለቀሪ ስራ ማከናወኛ ይሆናል። በያላችሁበት እግዚአብሔር ባርክ። ሌላው ታላቁ መልእክት በዚህ ቦታ ጸበል እየተቀዳ ከሌላ ቦታ እየመጣ ነበር አገልግሎት የሚሰጠው። አሁን በምትኖርበት በጎጆዋ ቤተ ክርስቲያን ውስጥ ትልቅ ጸበል ፈልቋል። ለአገልግሎት እንዲበቃ ቅርብ ጊዜ እንግዲህ ይሆናል ማለት ነው። ወደፊት የጸበሉ ቦታ ሰዎች የሚጠመቁበት የሚፈወሱበት የጸበል ቦታው ይሄ ነው። ይህንንም ከመሬት ውስጥ የሚወጣ ከመቅደሷ ውስጥ የሚፈልቀውን ጸበል ለመጠመቅ የምትፈልጉ የምትመጡ ልጆቻችን የጸበሉ አገልግሎት ዘወትር ስለሆነ መጥታችሁ ተፈወሱ። ከአዲስ አበባ ከተማ ከመገናኛ ወደ ጎሮ በሚወስደው መንገድ ወይም ወደ ኮየ ከጎሮ አደባባይ ወደ ኮየ ቱሉ ድምቱ በሚለው ታክሲ ብትገቡ በሯ ላይ ያወርዳችኋል። እንዲሁም ሌላው ደግሞ ከታች ከምስራቅ በኩል የምትመጡ ወደ ጎሮ ስትወጡ ከፊት ለፊታችሁ ትታያችኋለች። ጎጆ አርሴማ በር ላይ አውርዱን ብላችሁ ትራንስፖርት አገልግሎት ለሚሰጧችሁ ቀድማችሁ ብትነግሯቸው በሯ ላይ ያወርዷቸዋል። አስፋልቱን ተሻግራችሁ አቋርጣችሁ መግባት ብቻ ነው። በቦታው ላይ የሚደረገው ተአምር ብዙ ነው። በብዙ ሚሊዮን የሚቆጠሩ ኢትዮጵያኖች ተፈውሰዋል። ችግራቸው ተፈቷል። ልጃቸው አግኝተዋል። በረከት ያጡ በረከት አግኝተዋል። መልእክት ይድረሳችሁ። መምህር አብርሃም ከጎጆ አርሴማ 2017 ግንቦት 7 ቀን ሀገራችን ኢትዮጵያን እግዚአብሔር ይባርክልን።
የሚቀጥለውን መርሃ ግብር ደግሞ እንደዚሁ እናሳውቃችኋለን። የምትመጡ እንግዲህ የበዓሉ ታዳሚዎች የሆናችሁ እግዚአብሔር ሰላም ከእናንተ ጋር ይሁን። ማንኛውም ሰው የሆነ ሁሉ መጥቶ እንዲፈወስ ሰማዕቷ ጥሪዋን ታስተላልፋለች። እግዚአብሔር በያላችሁበት ሁላችሁን ይባርካችሁ። ለዛሬ እዚህ ላይ ይበቃልና ሊቆየን። አሜን።